ጤና ይስጥልኝ እንዴት ናችሁ? እንግዲህ ትላንትና አንዱ ከተሰማው አስደሳች ዜና የሳውዘርን ዲስትሪክት ፌዴራል ኮርት በኒውዮርክ ያለ ማለት ነው በ75 አገሮች ላይ የአሜሪካን ስቴት ዲፓርትመንት ጥሎት የነበረውን የኢሚግሬሽን ቪዛ ባን እንዲነሳ መወሰኑ ነው። በዋናነት ይሄ የፐብሊክ ቻርጅ ላይ ቤዝድ ያደረገ ባን ነበረ። ከነዚህ 75 ሀገሮች ኢትዮጵያን ጨምሮ የሚመጡ ዜጎች የኢሚግራንት ቪዛ ይዘው ግሪን ካርድ ይዘው ወደ አሜሪካ የሚመጡ ሰዎች ብዙዎቹ ፐብሊክ ቻርጅ ይሆናሉ። ማለትም ከገቨርንመንት ድጋፍ ይጠይቃሉ፣ ከፐብሊኩ ድጋፍ ከአሜሪካን ሲቲዝን ድጋፍ ይጠይቃሉ። በዚህም በገቨርንመንት ላይ ጫና እያሳደሩ ነው በሚል ከዚህ በፊት የትራምፕ አድሚኒስትሬሽን ባወጣው ዝርዝር መረጃ መሰረት በተለይ ከማን ሀገሮች የትኞቹ ዜጎች የበለጠ የአሜሪካን ገቨርንመንት ላይ በርደን ይሆናሉ የሚለውን መግለጫ ዴታ ተከትሎ የቆየ ስታቲክስ ቢሆንም ማስረጃ ቢሆንም እዛ ላይ ቤዝድ አድርጎ ነው ስቴት ዲፓርትመንት ይህን ውሳኔ የሰጠው። በአብዛኛው ከነዚህ 75 ሀገሮች ውስጥ ያሉት አፍሪካ ውስጥ ያሉ ሀገሮች ናቸው። ሌሎቹ በላቲን አሜሪካ ውስጥ በሳውዘርን አሜሪካ ውስጥ ያሉ ሀገሮችን ያካትታል። አንዳንድ ከአፍሪካም ከሳውዘርን አሜሪካም ውጭ ያሉ ሀገሮች አሉ። ግን አብዛኛው በአፍሪካ ውስጥ እና እነዚህ የሂስፓኒክ ተናጋሪ የላቲን አሜሪካ ሀገሮች ውስጥ ያሉ ዜጎችን የሚያካትት ነው። አሁን የሆነው ነገር ምንድን ነው? ቤዚክሊ እንግዲህ ለወራት የፈጀ ሊቲጌሽን ነው። አሁንም በተመሳሳይ ኬዝ ወደ 3 ስቴቶች ኔቫዳ፣ ዲሲ እንደገና ማሳቹሴትስ ውስጥ ተመሳሳይ ክሶች እየተካሄዱ ነው እየሄዱ ነው። ስለዚህ የተለያዩ ፌዴራል ፍርድ ቤቶች የተለያየ ውሳኔ ሊወስኑ ይችላሉ የሚል ኤክስፔክቴሽን አለ። ነገር ግን ኒውዮርክ የሚገኘው የፌዴራል ፍርድ ቤት አሁን የካቶሊክ ቻሪቲ ኦርጋናይዜሽን ደግፎ ፕሌንቲፉ ወይም ደግሞ ከሳሾቹ እነሱ ናቸው ውሳኔ ወስኗል። ይሄ ውሳኔ ስቴት ዲፓርትመንት ከዚህ በፊት በፐብሊክ ቻርጅን ተከትሎ የወጣውን የ75 ሀገሮች እገዳ ያን ተከትሎ ደግሞ የስቴት ዲፓርትመንት የወሰናቸውን የቪዛ ባኖችን ከዚህ በኋላ በዛ እንዳይቀጥል ወደኋላም ተመልሶ ከእንደገና የከለከላቸውን በፐብሊክ ቻርጅ ክስ ብቻ የተከለከሉ ስፔሲፊክሊ በዚህ ህግ መሰረት የተከለከሉትን ከእንደገና ሪአጁዲኬት እንዲያደርግ ከእንደገና እንዲመለከት አዟል የፍርድ ቤት ማለት ነው። ስቴት ዲፓርትመንት በዚህ ላይ የሰጠው ምንም አይነት መልስ የለም። ይሄ እንግዲህ የስቴት ዲፓርትመንት ፖሊሲ ነው። ስቴት ዲፓርትመንት ኦንጎይንግ ሊቲጌሽን ላይ ክሱ እየሄደ ባለበት ወቅት ምንም አይነት አስተያየት አይሰጥም። ግን ስቴት ዲፓርትመንት እንደገለጸው የአሜሪካን ሲቲዝኖችን ጥቅም ሁልጊዜ ያስከብራሉ ብሏል። ይሄ ማለት ወደ አፒል ፍርድ ቤት ሰከንድ ሰርኬት ላይ ይሄዳል አይሄድም የምንመለከተው ይሆናል። በእኔ ግምት ገቨርንመንት ስቴት ዲፓርትመንት ይሄን አፒል እንደሚያደርግ እጠብቃለሁ። አንደኛ የቪዛ ዲናያልን የፌዴራል ፍርድ ቤት ከእንደገና የማየት ወይም ሪቪው የማድረግ ስልጣን የለውም ብሎ ሊከራከር ይችላል። ሁለተኛ እንግዲህ የፌዴራል ፍርድ ቤት ዩኒቨርሳል የሆነ እገዳ በስቴት ዲፓርትመንት ላይ እና በቪዛ አፕሊኬሽን ላይ ማድረግ አይችልም። ስፔሲፊክ ፕሌንቲፎችን የተመለከተ ውሳኔ ነው መስጠት የሚገባው። ይህም በተለይ ከ2025 የሱፕሪም ኮርት ዩኒቨርሳል ኢንጀክሽን ካገደ በኋላ ስቴት ዲፓርትመንት ይሄን ቻሌንጅ ይዞ ሊቀርብ እንደሚችል ይገመታል። ኢቭን ኢፍ ምንም እንኳን ይሄ ፍርድ ቤት ዩኒቨርሳል ኢንጀክሽንን ባያደርግም ግን ሁሉንም በቪዛ ባኖች ውስጥ ያሉትን ዜጎች በጠቅላላ የሚመለከት ነው። ማለትም 75 ሀገሮችን ሁሉ የሚመለከት ነው። የነዚህ 75 ሀገሮች በዚህ የትራቭል ባን ኢሚግራንት ትራቭል ባን ላይ የተጣለው እገዳን ተከትሎ ጥቅማቸው ከተነካ ስቴት ዲፓርትመንት ከእንደገና እነዚህን ኬዞች በሙሉ ሪአጁዲኬት እንዲያደርግ ከእንደገና እንዲመለከተው ከእንደገና ውሳኔ እንዲሰጥበት የሚያዝ ነው ማለት ነው። ለዚህ 2 ኮንሲኩዌንሶች ይኖሩታል። የመጀመሪያው ከዚህ በፊት ከጃንዋሪ 21 በኋላ 2026 ማለት ነው በኋላ በ75 ሀገሮች እገዳ ምክንያት ቪዛቸው የታገደባቸው ቪዛቸው በአድሚኒስትሬቲቭ ፖዝ ውስጥ የወደቁ ሰዎች ሁሉ ከእንደገና ተጠርተው የቪዛ ኢንተርቪው እንዲያካሂዱ ከእንደገና ኬዛቸው ሪአጁዲኬት እንዲደረግ የሚያዝ ነው። ይህን በደንብ ማስተዋል ያስፈልጋል። በ75 ሀገሮች እገዳ ውስጥ ያሉ ይሄ በጠቅላላ ቪዛቸው የታገደው ሰዎችን አይመለከትም። በ75 ሀገሮች ውስጥ በፐብሊክ ቻርጅ መሰረት አድሚኒስትሬቲቭሊ ቪዛ መሰጠት ያልቻሉ ሰዎችን ብቻ የሚመለከት ነው። ሁለተኛ ከዚህ በኋላም የቪዛ ኢንተርቪው ያላቸው ሰዎች ዩኤስ ኤምባሲ ላይ የቪዛ ኢንተርቪው ያላቸው ሰዎች በፐብሊክ ቻርጅ ምክንያት በህግ ምክንያት ብቻ እንዳይከለከሉ ይልቁንስ ኬዝ ባይ ኬዝ እያንዳንዱ ኬዝ ለየብቻ እየታየ ውሳኔ እንዲሰጥ ነው የፌዴራል ፍርድ ቤት ያዘዘው። ለዚህ የመጀመሪያው ስቴት ዲፓርትመንት ፐብሊክ ቻርጅ ስታቹትን አስመልክቶ የህግን አስመልክቶ
የወሰነ ውሳኔ ማርኮ ሩቢዮ ስልጣኑን ተላልፏል፣ ተሻግሯል የሚል ነው። ሁለተኛ ይሄ ውሳኔ ለፐብሊኩ ክፍት ሆኖ ኮሜንት የተደረገበትም አይደለም። በእነዚህ ምክንያቶች የስቴት ዲፓርትመንት ጁሪስዲክሽናል ባውንደሪውን የፓወር ባውንደሪውን በመተላለፉ እና ለፐብሊኩ ክፍት ሆኖ ፐብሊኩ ኮሜንት ሳያደርግበት የተወሰነ ውሳኔ ስለሆነ በዚህ ምክንያት እገዳው በ75 ሀገሮች ላይ የተጣለው እገዳ እንዲነሳ ፍርድ ቤቱ አዟል። ወደፊትም ፐብሊክ ቻርጅ ላይ ቤዝ ያደረገ ክልከላ ኬዝ ባኬዝ ኢንዲቪዥዋሊ መደረግ ያለበት እንጂ የብላንኬት የሆነ ብላንኬት የሆነ ሁሉንም የሚያካትት እገዳ መደረግ የለበትም። ምክንያቱም የሚመጣው ግለሰብ አንደኛ የፐብሊክ ቻርጅ ላይሆን ይችላል። ሁለተኛ የሚያመጣው ለምሳሌ የትዳር አጋር ሊሆን ይችላል፣ እናት አባቶቻቸው ሊሆን ይችላሉ፣ ልጆቻቸው ሊሆን ይችላሉ። ስፖንሰር አድርጎ የሚያመጣቸው አካል ሂስትሪው አጠቃላይ እዚህ ሀገር አሜሪካ ውስጥ ሲኖር ያሳየው ሂስትሪ ፐብሊክ ቻርጅ ላይ ወድቆ ላይሆን ይችላል። ስለዚህ የሚያመጣቸውም ግለሰቦች ስፖንሰር አድርጎ የሚያመጣቸውም በዛ ላይወድቁ የሚችሉበት ፐርሰንቴጅ በጣም ትልቅ ይሆናል። ስለዚህ ኬዝ ባኬዝ አጁዲኬት መደረግ ያለበት እንጂ ብላንኬት የሆነ ሁሉም ላይ የሚጣል ባን መሆን የለበትም የሚል ውሳኔ ነው ይሄ ፍርድ ቤት የፌዴራል ፍርድ ቤት ያስተላልፈው ማለት ነው። በቀጣይ እንግዲህ የት እንደሚሄድ ይሄን የምንመለከተው ይሆናል። ለአሁን ትልቅ ደስታ ነው፣ ትልቅ መልካም ዜና ነው። የአሜሪካን ፍርድ ቤቶች ምን ያህል ከኢሚግራንቶች ጋር እየቆሙ እንደሆነ ሕጉን በአግባቡ እየተረጎሙት እንደሆነ በአብዛኛው የሚያሳይ ነው። እንግዲህ ስቲል አሜሪካ ትልቅ ሀገር ናት። ይሄ ትልቅነቷ ደግሞ አንዱ የሚያሳየው በፍርድ ቤቶቿ ነፃነት አንዱን ሲስተም ቼክ ኤንድ ባላንስ በማድረጉ ሂደት ነው እና ይህም በሳውዘርን ዲስትሪክት ኦፍ ኒውዮርክ የታየ ውሳኔ ያን የሚያረጋግጥ ነው። የፍርድ ቤቶችን ነፃነት፣ ፍርድ ቤቶች በነፃነት ኬዞችን በስነስርዓት አጁዲኬት አድርገው ሜሪት ቤዝድ ውሳኔ እንደሚሰጡ ነው። ይህ ሁል ጊዜ እኛ ስንደሰት ብቻ ወይም ደግሞ እኛ የሚያስደስተን ውሳኔ ብቻ ሲሆን ላይሆን ይችላል። ፍርድ ቤቶች የተለያየ ውሳኔ ሊወስኑ ይችላሉ። ግን ሁል ጊዜ ኢንዲፔንደንትነታቸውን የጠበቁ መሆናቸውን ሱፕሪም ኮርት በቅርብ ከሚወስናቸው ውሳኔዎች ራሱ ኢቨን እንኳን ኮንዘርቫቲቭ ዳኞች ባሉበት ፍርድ ቤት ውስጥ ምን ያህል ነፃነታቸውን ጠብቀው ሊወስኑ እንደሚችሉ የሚጠቁም ነው። ለዛሬ ያለን ይሄ ነው። እንግዲህ አመሰግናለሁ።